እኔ የምለው መቼም ሰሞኑን ሰምታችኋል ብዬ አስባለሁ። አንዳንድ ሰዎች ባላቸው ከሄደ በኋላ ባሌን መልሽልኝ፣ ባሌን ተይልኝ የሚሉ ሴቶች እኔ በእውነት ምንም ሊገባኝ አልቻለምና እስቲ እናንተ አስረዱኝ። ቆይ ግን ባልሽን ብትመልስልሽ ብትተውልሽ ምን ልታረጊው ነው? ወደ ቤትሽ ብታስገቢው ከዛም ባል እንዲሆንሽ? እኔ በእውነት ምን አይነት ሴቶች እንዳላችሁ እግዚአብሔር ይወቅ። ምንድነው ግን ሴቶች እንዴ ተስፋ ያስቆረጣችሁ እንዴ? ካለ ወንድ መኖር አይቻልም እንዴ? ካለ ባል መኖር አይቻልም እንዴ? ምንድነው ይሄን ያክል ራስን ዝቅ ማድረግ? ምን ያደርግልሻል? እዛም ሄዶ ተነካክቶ የመጣ ወንድ ምን አይነት እኔ በእውነት በጣም አሳፋሪ ነገር ነው። የእውነት አሳፋሪ። ኦኬ ያቺ ቀምታሽም ይሁንም አልቀማችሽም ይሁን whatever ግን እሱ ሄዷል አይደል? ይሄድን ወንድ እንዴት ነው መልሽ ብለሽ ምን አይነት ክርክር ነው? ደግሞ እኮ እሷ ብቻ አይደለችም ማለት ብዙ እንደዚህ አይነት ማይንድ እንዳላቸው ያወቁት ብዙ ሴቶች ሌሎችም ይገቡና እቺ ቀማች የተባለችው ጋር መልሽላት፣ ባሏን ተይላት፣ መልሽላት ይላሉ። ሶሪ በእውነት እቃ ነው ምንድነው የሆነ ውስጥ ተደርጎ ወደዛ የሚመለስ ማለት እኔ እሷ አትውሰድ የእሷን አይደለም ግን መልሺ ማለት ራሱ ምን አይነት ለራሷ ክብር መስጠት ነው? ሄደን ወንድ ምን ያደርግልሻል? አንቺ የተነካካ ነገር ምን ያደርግልሻል? ባይዘዌ ወንድ ልጅ ራስሽን ስታከብሪ ነው የሚያከብርሽ። ለገላሽ ለማንነትሽ ክብር ሲኖርሽ ነው የትም የመጣ የምትቀበዩ ከሆነ ረግጦ ነው የሚያኖርሽ። ማረጋገጥን ከፈለግሽ ደግሞ ሚዲያ ላይ ባትመጡ እንደዚህ አይነት ሴቶች ደስ ይለናል። በእውነት እናንተ ለምንም መማሪያ ማትሆኑ ለምንም አትሆኑ። እኔ እኮ አሁን ገባኛል። አንዳንድ ወንዶች በየቤቱ እየገቡ በቃ ሴት ልጅን በጣም በንቀት ዲስሪስፔክት እያደረጉ የሚያወሩት የዛ ምክንያት እናንተ እንደሆናችሁ አሁን እየገባን ነው። ራሳችሁን ብታከብሩ ጥሩ ነው። በቃ ሴት ልጅ እንዴ ክብሯ ይቀድማል፣ ክብርሽ ይቀድማል። እንዴ ሴት ልጅ እኮ የሆነ የሚንከባከባትን የሚወዳትን ነው መፈለግ ያለባት እንጂ እዛም ሄዶ እንትን የሚል ወንድ እና ተመለስ ብላ መለመን እኔ በእውነት በጣም እንደዛ አይነት ሴቶች ታናግሩኛላችሁ። አም ሶሪ። ምን ያደርግልሻል? የተነካካ ምን ያደርግልሽ? እንዴ መጸየፍ አለባችሁ የሆነ በቃ እንጃ። ጌታ አንዳንድ ሰዎች ግን እንዴት ለውስጣችሁ እንደሚቀበል አይዶ ነው። እኔ እንደውም ምን ትዝ አለኝ ትምህርት ቤት ሆነን ሊፕስቲክ እኔም ጓደኞቼ የምንወድ ነበርና እነዚህ አይነት ሊፕስቲክ አንድ በወድ የገዛው ነበር። ያው ብር የለንም ታውቃላችሁ። በቃ እንዴ ከቤት ሲሰጠን በዛ ገዛውኝና ከዛም አንዷ ጓደኛዬ ሊፕስቲክ ከቦርሳዬ ወስዳ ተቀብታ ቦርሳዬ ውስጥ ስከታ አየኋት። እንግዲህ ድጋሜ እንዳልገዛ ብር የለኝም። ከዛን ምን አደረኩኝ? ቆረጥኩት፣ ተቀባችሁ ላይ ቆረጥኩትና ልቀባው ብዬ አስጠላኝ። ጓደኛዬ ወዳታለሁ። በቃ ይሄ የተነካካ ነገር አይመቸኝም፣ አልወድም። ከድሮም ጀምሮ አይመቸኝም የተነካካ ነገር። ከዛን ከቦርሳ ያወጥቼ እሷ ፊት እንደዚህ አድርጌ ወረወርኩት።